ሰዎች ለምንድነው የሚፋቱት? የፍቅር ስሜት ተሰማችሁ ማለት ለትዳር ደርሳችኋል ማለት አይደል። የሆነ ነገር ተረክ ሲሉ የደረሱም ይመስላል። የደረሰች ነው ይመስላት። ቆንጆ ዳሌ ሲኖራት የደረሰች ነው ይመስላል። ምን አርጎ ነው የተጠላው አትባልም። መጽሐፍ ቅዱስ ሲነግር ችግር የለም ግድ የላችሁም እግዚአብሔር ለምን አባክ ነው ሳታገባ የመጣው ብሎ እግዚአብሔር ማንንም ሰው አይፈርድም። አንተ ግን የምትሰራው ምንድነው አልኩት። ዝም ብሎ አስመጪ ነገር መሰለኛ ድፍረት። እንደውም ቤተሰቦች HIV ይዟቸዋል እንዴ እስክንባል ማለት ነው። ስራን ማሰብ የማይፈልግ ሰው ስለተናደ ደግሞ ሚስት ይመርጣል። ቤታችሁን በጣም የምትፈልጉ ሰዎች አሁንስ አላገባ ልደት አላከብርም ብላችሁ ያገባችሁ የፈለገ ነገር ይምጣ ምናምን አትበሉ። እኔ ነግሬያችኋለሁ። አንድ ምሽት ላይ አይ እኔ ስራ አልሰራም ማለት አንቺስ እኔም አልሰራም እንዴ ምን ልትበሉ ነው? የምታፈርሱት ሀገር ዛሬ ማወራበት ሐሳብ የፍቺ አደጋና የሚከሰቱበት ምክንያቶች ምን እንደሆኑ እናገራለሁ። ቤታችሁን በጣም የምትፈልጉ ሰዎች፣ ትዳራችሁ እንዲቀጥል የምትፈልጉ ሰዎች በማስተዋል ስሙኝ። ምክንያቱም ፍቺ የተከሰተው ሰዎቹ የተረገሙ የተለየ ፍጥረት ስለሆኑ ሳይሆን እዚህ ጋር ያለውን ነገር ስተው ይሄ አሁን ማወራላችሁ በተለያዩ ጥናቶች የተረጋገጠ በሀገር ውስጥም ከሀገር ውጭም ባሉ አጥኚዎች የተመሰከረ በደንብ የተሰራ ነገር ነው ማወራላችሁ። ስለዚህ ቤታችሁ እንድትጠብቁት ይረዳችኋል። በተለይ ያላገባችሁ ወጣቶችማ በጣም ነው የሚጠቅማችሁ። ከማግባታችሁ በፊት ልታውቁት የሚገባውን ቁም ነገር አውቃችሁ መግባት አለባችሁ። ገብታችሁ ደግሞ ያሞቃችሁ ሰዎች አላችሁ። እናንተ ሰዎች ያሞቃችሁበትን ምክንያት ወቁትና አስተካክሉ። የግድ የሞቀ መኪና ሁሉ መነዳት የለበት። ቆም ብሉና ማጥፋት ያለባችሁን አጠፋፍታችሁ ቁጭ ብላችሁ መሰራት አለባችሁ። ሰዎች ያገቡ አይታችሁ ያገባችሁ፣ ሚዜነት ሰልችቷችሁ ያገባችሁ፣ እናት አባት ጨቅጭቋችሁ ያገባችሁ፣ እውነትም ልደት በጣም በማክበር ተካነነኛ ልደቶቻችሁ ከመብዛታችሁ የተነሳ አሁንስ አላገባ ልደት አላከብርም ብላችሁ ያገባችሁ፣ ጓደኛ ገፍቶ ያገባችሁ፣ በተለያየ ምክንያት ያገባችሁና አሁን ያሞቃችሁ ሰዎች፣ ትዳሩን ለማፍረስ የዳዳችሁ ሰዎች ተጠንቀቁ። የምታፈርሱት ቤታችሁን አይደል የምታፈርሱት ሀገር። እናንተ ሰዎች ሀገራችሁንም አትወዱም፣ ህዝባችሁንም አትወዱም። ስለዚህ ቆም በሉና መጀመሪያ ወደ ራሳችሁ ተመልከቱ። የተሳሳታችሁትን ስህተት እናስተካክል። እግዚአብሔር እንደገና አምላክ የተሳሳትንም ብንሆን በቃ እግዚአብሔር መልካም አምላክ አለ፣ እድል ይሰጣል። እግዚአብሔር በእድል የተሞላ አምላክ ነው። እንደገና እድል በመስጠት በጣም የሚታወቅ አምላክ። ራስ ሁሉ ለህመም የሆነባችሁ፣ ልባችሁ ለድካም የሆነ፣ ሰውነታችሁ ለቁስል የሆነ፣ ረፍት ያጣችሁ፣ ሰላም የጠፋባችሁ፣ ወደ ኋላ እየሄዳችሁ ያላችሁ፣ የወላጆቻችሁና የዘር ማንዘራችሁን እርግማን ልትደግሙ የተነሳችሁ ሰዎች ካላችሁ ቆም በሉና ወደ እግዚአብሔር ተመለሱ። አመጽ ማለት ምን ማለት መሰላችሁ? ለእግዚአብሔር አለመታዘዝ ነው። እግዚአብሔር ያሰመረው መስመር አለ፣ ከመስመሩ ውጪ መሄድ ማለት ሌላ ነገር አይደለም። ማንም ሰው መጥቶ መከራና ችግሩን ሲነግረኝ አላራክስበትም። ዞሮ እዚህ መከራ ውስጥ ያስገባው የሆነች ቦታ አለች። እሷም ፖይንት በተለይ ያላገባቸው ወጣቶች በደንብ እንድታውቁት ያስፈልጋል። እንግዲህ አንዱ በጣም ትልቁ ህመም የቤተ ክርስቲያን ህመም፣ የሀገር ህመም፣ የትውልድ ህመም፣ ያንን የተበላሸውን ነገር ለመድገም ችግር ውስጥ እንዲገቡ የሚያደርግ ዘር ጥለን የምንሄድበት አንዱ ትዳር፣ በትዳር ውስጥ ያለ መፍረስ፣ ፍቺ። ሰዎች ለምንድነው የሚፋቱት? በምን ምክንያት ነው የሚፋቱት? ጥቂት ነገሮችን በጣም በፍጥነት ልንገራችሁ። የመጀመሪያው ፖይንት ሳይበስሉ ስሜታዊ ሆኖ ቶሎ ወደ ጋብቻ የሚሄዱ ይኸውላችሁ። 13 ዓመት ልጅ ሆናችሁ ወጣቶች ካላችሁ ልጆች ሆናችሁ ፍቅር ሊይዛችሁ ይችላል። የፍቅር ስሜት ተሰማችሁ ማለት ለትዳር ደርሳችኋል ማለት አይደል። እንቅልፍ ስታጡ ስትገላበጡ የምትወዱት የሆነ ሰው ዝም ብሎ የሚመጣባችሁ ጊዜ ላይ ማግባት ትችላላችሁ ማለት አይደለም። እንደዚህ እዚህ ሰዓት ላይ ብዙዎች ያፈላሉ። ስሜታዊ ሆነው በልጅነታቸው ፍቅር ይዟቸው አልበላም አልጠጣም የሚሉ ሰዎች፣ እነሱ ሰዎች ትዳር ይይዛሉ። አንዱ የመፍረስ የትዳር የፍቺ ጣጣው ይሄ ምንም እውቀት ሳይኖራቸው ገና ብቅ ሲሉ በለጋ እድሜያቸው በልጅነታቸው ስሜታዊ ሆነው ትዳርን ይመሰርታል። የወላጅን ድምጽ የማይሰሙበት የታላላቆቻቸውን ድምጽ በማይሰሙበት እድልና እድሜ በዛ ሰዓት ይሄ ኢሞሽናሊ ብቻ የሆነ ነገር ተረክ ሲሉ የደረሱም ይመስላል። ከቀልብ ያልሆኑ አይምሯቸው ያልበሰለ ሰዎች ትዳር ውስጥ ይገባሉ። እነዚህ ሰዎች ያገቡና እውነት ነው አንዳንዶች ገና በ13 በ14 ዓመታቸው ግብዳ ሚስት መስለው ቁጭ የሚሉ ሰዎች አሉ። ስፔሻሊ ሴቶች። አንዳንድ ወንድ በዛ 16 ምናምን ፓንት ሁሉ ማያረጋል። እሷ ለጋብቻ የደረሰች በምትመስልበት ሰዓት ሊፕስቲኳን ቻፕስቲኳን ተቀብታ ጦቶቿ እንደዚህ ነገር አድርጋ ስለምን በተለይ ያለች ሶሻል ሚዲያ ላይ ስትመጣ የደረሰች ነው የምትመስል። ግን ገና የጋብቻን ሃን አታውቅም። የደረሰች ነው ይመስላት። ቆንጆ ዳሌ ሲኖራት የደረሰች ነው ይመስላት። እንደዚህ አዙራ እንደዚህ ታደርግብሃለች መጣ ሶሻል ሚዲያ ላይ የደረሰች ነው ይመስላት። ቆንጆ መቀመጫ ሲኖርሽ የደረሰች ከመሰለሽ ስተት ነው መሰለኝ። ነገ ለመከራ ነው ይሄንን ጡትና መቀመጫ ይዘሽ ወጣሽ። ይሄ እድሜ ገና ነው። ገና መጀመሪያ ላይ ብቅ ስትሉ በለጋ እድሜያችሁ ገና ልጆች ሆናችሁ ውስጣችሁ ፍቅር ሊይዛችሁ ይችላል። ሰው ልትፈልጉ ትችላላችሁ። እንዳልኩት ሆርሞን አላችሁ። እናንተ ውስጥ ያለ ፍላጎቶች ለመነቃነቅ ይጀምራሉ። ጥሩ ስሜት ውስጣችሁ ሊፈጠር ይችላል። ጤነኛ መሆናችሁን የሚያረጋግጥ ነው እንጂ ለጋብቻ መድረሳችሁን የሚያረጋግጥ አይደል። በዛ እድሜ ዘለው ጋብቻ ውስጥ የሚገቡ ሰዎች አሉ። በዛ ሰዓት ላይ ቀጣፊ ደግሞ አሉ፣ የሚቀጥፉ እንደ ጫት ቀንበጥ እየዞሩ የሚቀጥፉ የሚያማምሩ ወጣቶችን ገና ቤተሰብ ደግሞ አይራራም። የ14 እና የ15 ዓመት ልጆችን የትልቅ ሰው ልብስ እያለበሰ ይዟቸው ከተማ ይወጣል። አይን ውስጥ ይዟቸው ይገባል። ትምህርት ቤት የኔ ልጅ ዘንጭ እያለ ዳላያቸውን የሚያሳይ ጦታቸውን የሆነ ነገር የሚያደርግ እንደ ሳምባ ድመት የሚጎትትባቸው ነገር ለልጆቹ ላይ ኢንቨስት ያደርጋል። ልጆቹን ያሳደገ የሚመስለው ብዙ ሰው አለ። ደረሰች ብሎ የሚያስበው እሱን ነው። ፊዚካሊ ልጆቹ ታውቃላችሁ፣ በአሁኑ ጊዜ የሚወለዱ ልጆች ሁሉ ምን እንደሚበሉ እግዚአብሔር ይወቅ። እኛም እኮ ድሮ በልተን ያደግ እንደዚህ፣ ግን በአንድ ጊዜ ብድግ አይልም። አሁን ምንድነው እንደዚህ የሚያረጋቸው? አላያችሁ? ትናንትና ታቅፈናቸው ቤታቸው ሄደን ጉልበታችን ላይ ቁጭ ብሎ ላምሳልልን ያሉ ልጆች ብድግ ብለው
ትልቅ ሴትዮ መስለው እማያውቃቸው ሰው ደግሞ እሱን አይቶ ነው ደረሰች ብሎ የሚያስ እዛ ሰዓት ላይ የሚገባ ጋብቻ የመፍረስ አደጋ ውስጥ ይገባል። ለምን መሰላችሁ የሚፈርስ? ችግርን አይጋፈጡ። ጋብቻ የሚመስላቸው ፍቅር ብቻ፣ ጋብቻ የሚመስላቸው ተያይዞ ራት መብላት ብቻ፣ ጋብቻ የሚመስላቸው ሁል ጊዜ ከንፈር ለከንፈር ተገጣጥሞ መዋል ነው ይመስላል። ጋብቻ የሚመስላቸው ፈተና የሌለበት ችግር የሌለበት ውጣ ውረድ የሌለበት ሁል ጊዜ ሙቀትና ግለት የሚመስላቸው ወጣቶች ይገቡበትና ችግርን መጋፈጥ ሲያቅታቸው በሚያሳዝን ሁኔታ ሁለትም ሶስትም ይወልዱና ይፈታሉ። ችግር የለባቸው። ለመውለድ ደግሞ እንዳልኳችሁ እውቀት አይደለም የሚያስፈልገው መራቢያ አካል። ስለዚህ እነሱ ሰዎች ችግር ውስጥ ይገባሉ። ስለዚህ እድሜያችሁ ሳይበስል አይምሯችሁ ሳይበስል ማቹር ሳታረጉ ችግር ለመጋፈጥ አቅም ሳትይዙ ሁለቱንም ጥቁሩንም ነጩንም ይሄ ጨለማውንም ብርሃኑንም አመዛዝኖ ለመሄድ ችግሮችን ለመጋፈጥ መቆም የምትችሉበት አቅም ሳታደራጁ እውቀት ሳትይዙ ምንም ነገር ሳትይዙ እየሮጣችሁ በጋለ ስሜት በለጋ እድሜ እየሮጣችሁ ትዳር የምትፈልጉና የትዳር በጊዜ ማግባት ነው ምናምን የምትሉ በጊዜ ማግባት መጥፎ አይደለም፣ ካለ እውቀት ግን አይሆን። አንዱ ለጋብቻ ችግር ውስጥ የሚከተው እሱ ምንም ሳይማሩ አላየህም? ትንንሽ ልጆች ዩኒፎርም ለብሰው ሁሉ ዩሜሬሜ ምናምን ሲሉ አይቻለሁ ሶሻል ሚዲያ ላይ። ምንድን ነው የሚሻለን? ምንድን ነው የምናደርገው? አሁን ይሄን ነገር አላያችሁም? አሙቀዋል። አትጠራጠሩ። ሀገር እየፈረሰ ያለው እዛው በዛ ነው። ሀገር እየፈረሰ ያለው ግን ታችን እየፈረሰ ያለው አንደኛ ምንም ግንዛቤ ሳይዙ ይገቡና ይወለዳሉ ልጆቹ ያፈርሷቸዋል። አንደኛ በስነ ስርዓት እንኳን ትሪት ማድረግ የማይችሉበት አጥቢ ስትባል እንዴ ጡቴን ሊበላው ብላለች አንድ ወጣት ልጅ በ14 ዓመቷ አግብታ ማለት ጡትሽን ሊበላው አይደለም ሊጠባ ነው እንዴ አለች። ሜንች ሲጩ ትላለች እናቷ። እንደዚህ አይነት ሰው ይወልዳል። በተለይ ይሄ ዝም ብሎ ከፍ ሲሉ ዝም ብላችሁ እየዘለላችሁ ሚዜ አትሁኑ። በቃ ወይኔ ስታምር ሚዜ ሁኝ ስትባይ እሺ አትበይ። ሚዜ ሆኖ የሚመጣው ሰውዬ ሻጤ ይዞሽ ሊያግልሽ ይችላል። የምሬን ነው ማውራላችሁ። እንደሱ ነው ብዙ ሰው ግሎ እየገባ በመስኮት ይወጣል። አንዱ እሱ ምንም እውቀት ሳይዙ ሳይበስሉ እዛ ውስጥ የሚገቡ ሰዎች ለፍቺ ያደርጋሉ። ሌላኛው ምንድን ነው የሚባለው? ይሄ ትምህርት የቀለም ትምህርት እንኳን በስነ ስርዓት ሳይማሩ ተወሰነ ሁሉም ሰው ተምሮ ዲግሪ ይዞ ይግባ እያልኩ አይደለም። አትሊስት ተነጋግሮ መግባባት የሚችል ተነጋግሮ አውርቶ መግባባት የሚችል ምክንያቱም ትንሽ በሰል ብለው ተነጋግረው መግባባት የሚችሉ ሰዎች ትንሽ ቀለም የቆጠሩ ሰዎች ለእርቅም ለሽምግልናም ተው ለማለትም ሎጂካሊ አትሊስት ተነጋገራላችሁ። ምንም ነገር ደግሞ የማያውቁ ሰዎች ወይ ሎጂካሊ አይደሉም ወይ መንፈሳዊ አይደሉም። የሆነ አዲስ ነገር ፈጥረዋል። ለእርቅ አይሆኑ ለሽምግልና አይሆኑ ተነጋግራችሁ አትግባቡ እና በጣም ይረስ ጉዳይ አልፈልግም አልፈልግም ብለው ነው የሚጨርሱት። ለምንድን ነው አልፈልግም ያሉት? በቃ አልፈልግም ምን ማለት ነው? አስረጅን። አንዱ እሱ። ሌላው ድፍረት። አሁን እንኳን አላየውም። እንደውም በአሁኑ ሰዓት ብዙ ፈሪዎች ነው ያሉት። ግን ድፍረት ጌታ ያኖራል የሚል ድፍረት ምንም ሳይዙ በእምነት ነው። በእምነት ነው ምኑ ትዳር በእምነት ነው። በእግዚአብሔር ፊት እግዚአብሔር ያኖራል። እሺ ምንም አጉል ድፍረት ይዞ የሚኖርበትም የሚያኖርበትም ኃላፊነቱን የሚወጣበትም ምንም አይነት አቅም ሳይደራጅ ሳይዝ አትሊስት ለዕለት እንጀራው እንኳን ምንም ነገር ሳይዘጋጅ እንዲሁ አሙቆ ዳር ውስጥ የሚገባስ አንዱ ቤትን የሚያፈርሰው ድህነት ስለሆነ ድህነት ደግሞ መጽሐፍ ቅዱስ በጣም ዋጋ ያስከፍላል። ታውቃላችሁ ድሃ ምንም ሳያረግ ወንድሞቹ ይጠሉታል ይላል። ምንም ማድረግ አይጠበቅብህም ለመጠላት። ድሃ ከሆንክ ምን አድርጎ ነው የተጠላው አትባልም። መጽሐፍ ቅዱስ ሲነግር እንዲሁ ይጠሉታል ይላል። እግዚአብሔር ይጠብቃል። አሜን አትሉ? ከድህነት እግዚአብሔር ይጠብቃችሁ። ምክንያቱም ዋጋ እያስከፈለ ያለው አሁን በጣም ብዙ ትዳር እየፈረሰ ያለው አንደኛው የሀገራችን ትዳር አንደኛው ድህነት ሰርቫይቭ ማድረግ አልቻለም መኖር አልቻለም ብለው ይፈርሱታል። እዚህ ጋር ነው ያቺ የኢትዮጵያ ቢል የምትገባው። ቀድሞ ነበር እንጂ መጥኖ መደቆስ የምትለው ዘሎ መግባት ዘሎ ለመውጣት እድል ይሰጣል። ስለዚህ ችግር የለም ግድ የላችሁም እግዚአብሔር ለምን አባክ ነው ሳታገባ የመጣኸው ብሎ እግዚአብሔር ማንንም ሰው አይፈርድበትም። እመኑኝ እኔ በድፍረት የፈለገ ነገር ይምጣ ምናምን አትበሉ። እኔ ነግሬያቸዋለሁ። አንድ ምሽት ላይ ከምሽቱ 1 ሰዓት ላይ ኡዲ ምናምን ያደረጉ 2 ወጣቶች ቆንጃጅቶች እዚያ ፍንጫዋን የተበሳች ልጅ ናት ምናምን መጡ ቢሮ ድንገት ካለቀጠሩ። ከዛ ጥበቃው የሆኑ ሰዎች መጡ ምናምን ሊስት ያስገቧቸዋል። ወጣቶች የሚያማምሩ ናቸው። እሺ አልኳቸው። ቸርዬ በጣም ነው የምንወድህ፣ ትምህርትህን በጣም እንከታተላለን በጣም ስለምንወድህ ምናምን አሉኝ። እሺ ብዙ ሰው እንደሱ ይለኛል። እሺ አልኳቸው እና እኔና እሷ በጣም አብረን ብዙ ቆይተናል 8 ዓመት ነው ምናምን አለኝ። እንግዲህ ልጆቹ ራሳቸው እኮ 8 ነው የመስሉት እድሜያቸው እና ከትምህርት ቤት ከታች ጀምረው ነው እንግዲህ አብረው ያደጉት ማለት ነው። እና ለምን መጣችሁ ዛሬ አለች። በቃ እኔና እሷ በጣም ስለምንዋደድ እንድታጋባን ነበር አሉ። ችግር የለውም ትጋባላችሁ። መቼ ነው ያሰባችሁት ስላቸው አሁን መቼ አሁን ማለት አሁን የመጡበት ሰዓት ከምሽቱ 1 ሰዓት መጥተው እዛ ጋር እንዳጋባቸው እንዴ በዚህ ልክ እኔ ቀልያለሁ እንዴ ብዬ ገረመኝ። እሺ ቆይ ዝም ችግር የለውም አልኩና አንተ ግን የምትሰራው ምንድነው አልኩት። ዝም ብሎ አስመጪ ነገር መሰለኛ ድፍረት። አይ እኔ ስራ አልሰራም ማለት አንቺስ? እኔም አልሰራም። እንዴ ምን ልትበሉ ነው? እርስ በርስ ልትገማመጡ ነው እንዴ ገብታችሁ? ይሄ ሁሉ እንደዚህ አይነት ድፍረት አለ። ይሄ እንደምታስቡት ሙዝዝ እንደሚያረገው ይሄ ውርር እንደሚያረገው ልበቢስ እንደሚያረገው እጅን ላበላብ እንደሚያቅለጠልጠው ነገር አይደለም። ኑሮ የቤት ኪራይ እንደሱ አይደለም። ጤፍ እንደሱ አይደለም። 15000 ብር ገብቷል። የቤት ኪራይ ትየንተና መጣው እንደሱ ቅልጥልጥ አይሉልህ። ብሬን ነው የሚሉ። በጣም ነው የገረመኝ። እሺ አንቺም ቁሚ አንተም ቁም ብዬ ቃል ኪዳን እንዳደርግላቸው ነው የመጡት ማለት ነው። አቤት በጣም ድፍረት ወገኖቼ። እንደዚህ ባንደፋፈር ጥሩ ነው። እኔ እናንተን ለማዳን የቀለልኩት እንጂ 5 ልጆች አባት ነኝ ማለት ትልቅ መጫወት አቅቶኝ አይደለም። የሆነ ምናምንን መቀባባት አቁሜ ሽበቴን ልቅቅ አድርጌ የሆነ ኮት ምናምን ትልቅ በሲሪየስ ጋሽ ብሩን የሚመስል ሰውዬ መስዬ እንደምን አረፈዳችሁ ማለት አቅቶኝ አይደለም። ስለዚህ አትዳፈሩ። አንደኛው ፍቺን የሚያመጣው ነገር ይሄ ነው። በድፍረት ዝም ብሎ በባዶ ምንም ሳያስቡ አንዱ ብሎኛል። ቅርብ ቀን በሚዲያ ላይ ጠየቀው። እኔ ብላ አንተ ስታገባ ድፍን 10 ብር ነበረኝ ብላ እና
እና ታዲያ እንደዚህ የሚነግረኝ ሰው አልነበረማ። እንደዚህ የሚነግረኝ ሰው ቢኖር ደፍሬ እገባለሁ እንዴ? እኔ የልጅነት ጓደኛዬን ነው ይዤ ነበርኩት። ምንም ማድረግ አንችልም። እሷ ኃይለኛ ስደት ውስጥ ገባች። በኋላ የሆነ ነገር መከራ መጣ ቤተሰብ አካባቢ። እኔ ፍቅረኛዋ ነኝ። መኖር ደግሞ በዛ ሰዓት ምችል ነበረ፣ አቅም ነበረኝ። ላገባ ትንሽ ቀን ሲቀር ነው እጄ የተመታው። ባዶ ሆንኩኝ። ሐሳቤን መቀየር አልፈለጉም። ቃል ኪዳን ገብቼ ዋጋ ከፍዬ ቆማለሁ ብዬ ደፍሬ ነው የገባሁት። ደፍሬ ገብቼ ታዲያ እንደዚህ በዋዛ አለቀኝም ድፍረቴ። እኔና እሷን በተቀላቀለን ትንሽዬ ኪሎ ነበር። እንደውም ቤተሰቦች HIV ይዟቸዋል እንዴ እስክንባል ማለት ነው። ሚስጥር ነው የምነግራችሁ። ምን ነው አለቃችሁ? ጥቀርሻ መስለን ብራዘር እንዴት እንደምናስጠላ ይሄው ምስክር አለች እኮ እጅ እየጫንኩኝ እግዚአብሔር ሆይ ስጋዋን በእውነት አጥንቷን ስጋ ሙላልኝ ብዬ አጥንቶን ይሄንን ልደግም ነው። እኔ እኮ ይሄው በእኔ ትውልድ ይዳን እኮ ያልኩ እኮ ነው። በእኔ ብቃ እኮ ነው ያልኩት። እኔ ከፈልኩትን ዋጋ ለምን ትከፍላላችሁ እንዴ? እኔ እኮ 200 ብር እና 200 ምናምን ብር ጤፍ እኮ በሚሸመትበት ጊዜ ጦም አደርኩኝ። ዋጋ ከፈልኩ እኮ እያልኳችሁ ነው። ችግር ውስጥ እንዳትገቡ። ለመፍረስ በቂ የሆኑ ሰልፎች ቤታችን ላይ መጥተዋል። ጀግና ስለሆነች እግዚአብሔር ስለረዳን ቤተሰቦቻችንም ከጎን ስለነበሩ ነው ያለፍነው እንጂ ድህነት ቤታችንን ሊያፈርሰው ሺህ ጊዜ ነበር። በቃ ጣዩና ሄጂ ብለዋት አልመጣው። አንቺ እዚህ ውስጥ ምን ትሰሪያለሽ? በስመ አብ። አሁን ይሄን ኑሮ ነው 6 ዓመት ጉድጓድ ውስጥ ኖር ያለው። ይቅርባችሁ። አንዱ ቤት የሚያፈርሰው እሱ ነው፣ ድህነት ነው። ስለዚህ አቅምን ወቅ አንዱ ቤት የሚፈርሰው ፍቺን የሚያመጣው ጣጣ የሚያመጣብን እሱ። ስለዚህ ስለ ጋብቻ የምታስቡ ሰዎች ስሩ። ማግባት አለብኝ ብላችሁ የምታስቡ ሰዎች ኑሮ ይኑራችሁ፣ ስሩ። መስራት አለባችሁ። የዕለት እንጀራችሁ ማምጣት አለባችሁ። ምንም ሳይኖርህ ዝንጥ ብለህ ወንድሞቼ ላኩልን ሸሚዝ እዚህ ድረስ ከፍተህ ሱሪ ምናምን ጫማን አስጠርገህ ቦሌ ስለሄድክ ባል የምትሆን መስሎ ነው እንዴ አንተ ሰውዬ? አንዳንድ ሰው ስራ ሰርቶ ማያቅ ሰው፣ ስራን ማሰብ የማይፈልግ ሰው ስለተዳደ ደግሞ ሚስት ይመርጣል። እኔ ሼፒ ነገር ነው የምፈልገው ይላል። ቦርጫም ሰውዬ ማለት እንዴ ይሄ እኮ ድፍረት ነው መታወር እኮ። ስለዚህ ድህነትን የምናሸንፈው ምን አድርገን ነው? ጸልየን የድህነት መንፈስ ምናምን ብለን ነው። ድህነትን መስበር ከፈለክ ስራ። ፍቺ ከየት መጣ? በለጋ ዕድሜ ሳይማሩ በድፍረት እንደዚህ አድርጎ በመግባት